እሺ ጋይስ ዛሬ ከማን ጋር ነው መሰላችሁ? 10 ጥያቄዎቻችሁን አዘጋጁ። ከዚህ ይሸተኛል ወይ ጥያቄው ብዛት ልዳና ህዝቡስ ሊበላሽ ነው የሚደርሰው። በጣም ያንገበገበው ጥያቄ አለ ህዝቡ ምንድነው? አባዬ ትጋ አራራሪንች አባ ማን ነው ሲጀመር? ደህና ነው እግዚአብሔር ይመስገን። ምንድነው የሚወራው? የሚወራውማ ተለያይተዋል በሚባለው እውነት ነው ወይ አብራችሁ አይደላችሁ? ታይም ዊል ቴል ጊዜ ይናገር። እኔ እነግራችኋለሁ። እሺ ፎሎ ካረጋችሁኝ ነው ግን የምነግራችሁ። ፎሎ እያረጋችሁ በህይወቴ ተምሬያለሁ የምትይው አጋጣሚ ነው ወይ ደግሞ ትልቁ የተማርሽው በህይወትሽ ምንድነው? ዛሬ ያለኝ ብለህ የምትኮራበት ነገር ነገ ላይ ነው ይችላል። በጣም አትኩራራበት ባለህ ነገር። ነገ ልታጣው ትችላለህ። ሶ ቢ ሃምብል ሁሌ ትሁት መሆን፣ አመስጋኝ መሆን ላለቅ ነገር ኤኒ ታይም ልታጣው ስለምትችል ኢቭን ጤናህንም ቢሆን። በጣም መልካም ስለነበረን ጊዜ አመሰግናለሁ። ቴንክ ዩ። ለጥያቄዎቻችሁ ግልጽ ነው ብዬ አስባለሁ። ባይ ባይ። እሺ ቆንጆ ባላረገው የምትይው ነገር ወይም ደግሞ አድርገሽው የተጸጸተሽ ነገር? ሶሻል ሚዲያ ላይ የራሴን ነገር ማውጣት በጣም ይጸጽተኛል። ወደፊትም አላረገውም። ፕራይቬት የሆነ ነገር ማሳየቴ እኔ ባይዜ እንደውም ከዚህ ጋር የይዤ ልጠይቅሽ። የሆነ ጊዜ ላይ ያልሽው ሐሳብ አለ ቺት ቢያደርግብኝ የሚቀርለዋለሁ የሚለው ሐሳብ ማለት እሱን ነገር ክሊር ታደርጊዋለሽ ወይስ ባላልኩት ብለሽ ታስቢያለሽ? አይ ኖ አይ ዲድ የሆነ ፖድካስት ላይ ራሱ የራሳችን ፖድካስት ላይ አጋርቻለሁ። እንደዛ አልነበረም መልእክቱ ተቆርጦ ስለወጣ ነው እንጂ እንደዛ አልነበረም። መልእክቱ ምን ነበር? አይረዝምባችሁ? ችግር አይ ቲንክ ይሄን ለመስማት ዝግጁ ናችሁ? እሺ ጥያቄ የነበረው ቺት ቢያደርግብሽም ይቅርታ ይዋልሽ ወይ ስለ ኤክሴ ተነስቶ ነው ነገሩ ማለት ነው። ከዛ ኦፍ ኮርስ እለዋለሁ ይቅርታ ኦፍ ኮርስ አደርጋለሁ። እና ደግሞ በጣም ብዙ ሰዎች አውቃለሁ እንደዚህ አይነት ነገር ሀፕን አድርጎባቸው ይቅር ብለው አብረው ይቀጥላሉ። እና ልቡ ካላችሁ ይቅርታ የማድረግ የመቀጠል ያኛውም ሰው ተጸጽቶ መቶ ምናምን ከሆነ እሺ። ግን ፐርሰናል ጥያቄ አንቺስ ምናምን ሲሆን ኦፍ ኮርስ እኔ ይቅርታ አደርግለታለሁ። አብሮ መቀጠሉ ግን ሲመጣ አላረኩትም። ገባክ? ያኔም አላረኩትም ከዚህ በኋላም አላደርገውም። ግን የይቅርታ ጉዳይ ከሆነ ግን ኦፍ ኮርስ ዋይ ናት። ሶ ይቅርታ አረግለታለሁ ማለት አብረን እንሆናለን ማለት አይደለም? አይ ነው አይደለም። ይቅርታ አረግለታለሁ ከዛ ሰው ጋር ሰላማዊ ነገር ለመፍጠርን ሰላም ለመሆን አይምሮ እንዲያርፍ ምናምን ኦፍ ኮርስ ይቅርታ አረግለታለሁ። ሶ ብቻ አይነን ላፈር መቼም አይነን ላፈርና አንባባልም ነው ያ አንባባል በጣም ይቀጥላል። ለምን ነገር አዝዬ ይኖራል ነው ይቅርታ አረግለታለሁ ግን አልቀጥል እኔም አውቃለሁ ባይዘ ቺት አድርጎ በጣም የሚጸጸቱ ሰዎች አውቃለሁ። ኤኒዌይስ በጣም ነው የማመሰግነው። ስለዚህ ግን አደባባይ ላይ ስቶሪ የፐርሰናል ላይፍ ስቶሪ ማውጣት ባላረገው ብለሽ በጣም የሚጸጽተኛል። ከዚህ በኋላ አላደርገውም። በጣም ነው የማመሰግነው። ለኔ ብለሽ ነው ይሄንን የሚያደርግልሽ አይደል? እሺ ያው ምን ይደረግ። እሺ ወይዘሪት ኤልዳና አሁን ያለሽበት የፍቅር ሁኔታ ወይም የፍቅር ህይወት እንዴት ነው? አሁን ምን ላይ ናት ኤልዳና? ከስራዋ ጋር ወዳጅነት ጊዜው እየወሰደች ነው አይደል? ቅድም እኮ ተናግሬያለሁ። ድገም። ከዚህ በኋላ ስለ ኤልዳና ምንም የምታውቁት ነገር አይኖርም ነው ሐሳቧ። ምንድነው መሰላችሁ? እናንተን ልጥቀም ብዬ በመከርኳችሁ ነዝንዛችሁ ህይወቴን አመሰቃቀላችሁ። ባጎረስኩ እጄን ተነከስኩ። ስለዚህ እሷ ምን አሰቃያት? ህይወቷን አትኖር እኮ አይደል? አዎ እኔም ልሆን እችላለሁ አይታወቅም። እሺ ኤልዳና አሁንም ሞቲቬት ማድረግ እቅዳለሽ ወይ እኛን ይላል? ሞቲቬት የማድረግ ሳይሆን ብሬክአፕ ላይ ያሉ ሴቶች ምናምን እገዛ የሚፈልጉ ሴቶች ምናምን ካሉ ኢንቦክስ ላይ ለማውራት ፍቃደኛ ለመመካከር
አዎ በግል ከሆነ ግን እንደዚህ ፖድካስት ዩቲዩብ ምናምን ላይ ግን በጣም ጥሩ። ስለዚህ ምክርም ሀሳብ ምናምን የምትፈልጉ ሰዎች ኢንቦክስ አውሩ እንጂ ከዚህ በኋላ በፍቅርና በምናምን ዙሪያ አደባባይ ላይ ምክር ሆነ ሀሳብ አስተያየት አትሰጥም። ማንኛውም ሰው ግን ሀሳብ አስተያየቱና የሚያምንበትን ነገር የመስጠት መብት አለው። yes አይደል? 100% እና ይመቻችሁ። ሃትሪክን ጠብቆይ ምን ማለት ነው ሃትሪክ? አይ ቲንክ ሁለት ጊዜ ቲክቶክ ላይ በሪሌሽንሺፕ ወጥተሻል። ሶስተኛን ጠብቆይ፣ ሶስተኛ አባን ጠብቆይ አንተ ነው ያሉት እና ምንም አላራ አጠብቁ የለም። እሺ ዩ ቲንክ በዚህ ይሄ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? አዎ የለበት አይደል? የለበት። ለምሳሌ እኔ ፍቅር ላይ ምናምን ሰራው ያው የሚያወራው ምናምን ማለት ነው እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው ምናምን ብለው። ከዚህ በኋላ ግን አታዩት በድብቅ ሰርግ ቴንክ ዩ ቪዲዮ ብቻ ነው የምታየው። ሰርጌ ላይ ጀርባው እሺ ወይዘሪት ኤልዳና የፋቨራይት ቲክቶክ በጣም ብዙ ናቸው። አንድ ምረጭ፣ አንድ ወንድ አንድ ሴት ምረጭ። በስማ በጣም ብዙ ናቸው። ከሴቶች ህሊና እያለ በጣም ነው መወዳት ስትሮንግ መሆኗን ምናምን በቃ በጣም ነው መወዳት። እሺ ከወንዶች መልክተኛ ሃይ ስነ እንዴት ነህ? በጣም ነው ግን ብዙ ናቸው። እሺ እንዳታጣ ስነ እኔ ኮንታክት ለመስጠት ምናምን ዝግጁ ነኝ። ኢየሱስ ሲጀመር ቆፍጣናና መልካም ሰው እንደምትወድ ነግራናለች። እኔ ዝም ብዬ ሀሳብ ጣል ላድርግ ብዬ ነው። ምን አይነት ወንድ ነው የሚመችሽ? ባልናገር ለምን እንዴ ነገር ይበረታልኛል ነው የምፈልገው አይነት ወንድ ነው የሆነ ሰው ቢመጣስ መስሎ አይ እኔ የምወደው በቃ ይቅር እንዴ ለብሮ ነው የሚታይ እኔ የምወደው ያገላመጥኩ ነው እንዴ አይ ይቅር የሚባል ነገር የለም። ቆፍጣና በቃ እንደዛ አይነት ወንድ ደስ ይለኛል። ሰራተኛ የሆነ ምናምን ሌላውን ልክ ሳገባ ነገር ነው እሱማ ምንም ጥያቄ የለውም የማይወዳደር እንትን ነው። ኤልዳና አይ ቲንክ ቅድም መጠየቅ የፈለኩት ጥያቄ ነው። ኤልዳና የምር ሶሻል ሚዲያ ላይ በጣም በምክር ትታወቂ ነበረ፣ በተለይ ሴቶችን ግን እየኖርሽበት ነው። በተለይ ከሚሎስ ጋር መለየቱ ነገሩ አያጋጭም ወይ? ያጋጫል። ኦኬ እሺ ለመሰረክ ሪሌሽንሺፕ ላይ መታያ ሪሌሽንሺፕ ይጠናናል ምናምን ከዛ ከሆነ ይሆናል ካልሆነ መቆም ይችላል። ትዳር አይደለም ሶን ያምናል ፐርፌክት። አዎ ከዛ አይ ቲንክ ሃዝበንድ ማቴሪያል እና ዋይፍ ማቴሪያል የሚባለው ኮንሰፕት በጣም በቃ ትክክለኛ እንደሆነ አድርገው እንዲያስቡ የሚያደርግ ይመስላል። አይመስልሽም? አይ ቲንክ ሁለታችሁም ያላችሁ ስታተስ ይመስለኛል ሰዎች አትለያዩም ወይም ደግሞ በቃ እነሱማ አብረው ግዴታ መቀጠል አለባቸው ብለው እንዲደመድሙ ያደርገው። የሁለታችሁም ፐርሰናሊቲ ለየብቻ ያላችሁ ፐርሰናሊቲ አለ። አብራችሁ መሆን ትችላላችሁ፣ አትችሉ ደግሞ ኮምፓቲቢሊቲ ደግሞ ይለያያል አይደል? ሰው የሚያውቅህ ይሄ ከፍቅር አንፃር አይደለም። አንተ የምታውቀኝ ለምሳሌ ወይ ሌላም ሰው የሚያውቀኝ ይሄ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው ምናምን፣ ግን ደግሞ ልክ ፍቅር ላይ ስትመጣ የሆነ የማያስማማ ነገር አብሮ እንድትኖር የማያደርግ ነገር ሊኖር ይችላል። ስለዚህ ሪሌሽንሺፕ ትዳር አይደለም፣ አብሮ ተጠናንቶ የሚገባበት ነው አይደል? ስለዚህ ዛሬ የማትስማሙ ከሆነ በጊዜ ሪሌሽንሺፕ ላይ ሼም ተይዞ ምናምን ትዳር ውስጥ አይገባም። እሺ አሁን እኔ
ሶሻል ሚዲያ ላይ እንደዚህ ብለው ሼም ይዞኝ ብገባበት ትዳሬን ልፈታ ነው። ስለዚህ ደስተኛ ነሽበት ትዳር ቀድማችሁ ብታቆሙት። ስለዚህ በሼም ማንንም ሰው ትዳር ውስጥ ማትክተቱም አታስወጡ፣ ታርፋላችሁ እያለቻችሁ። እሺ ፍቅርን ሲኖሩት ነው ሲያወሩት የሚቀለው? ሲያወሩት ነው የሚቀለው። ሲኖር በጣም ከባድ ነው፣ ግን ደግሞ የምታወራው ሲኖርበት። ግን ደግሞ ችግሩ ምንድነው መሰለሽ ብዙ ጊዜ ስለ ፍቅር በጣም ጥሩ የሚያወራ ሰው ላይ ኔጌቲቭ ነገር ሲገኝ ይገናል አይደል? አይደል? ስለዚህ ሲኖር ከባድ ነው። አክቹአሊ ሁሉም ነገር ፍቅር ብቻ ሳይሆን ሁሉም ነገር ሲኖር ከባድ ነው። ወይዘሪት ኤላና እኛን ለመምከር ምን አመሳሳሽ? እንደኔ እንዳትሆኑ እኔ ከተጎዳሁበት ምናምን አንጻር ነው ወጥቼ የምናገረው እና ሰው የኔ ስህተት እንዲደግም አልፈልግም። ብዙ ሰው የፐርፌክት ሆኜ ምናምን ፒክሚኒሽ ምናምን ይሉኛል። አዎ እሱን ነገር ክሊር እንድታደርግ ይፈልግ you are a ፒክሚሻ ምናምን በጣም ፐርፌክት ሆንኩኝ ምናምን ይመስላችኋል። ግን ሰው ከስተቱ ነው ሰውን የሚመክረው። እኔ የተጎዳሁት እኔ የመታኝ እንቅፋት ምናምን እንዳይመታችሁ ነው የምነግራችሁ እንጂ ፒክሚ ሆነሽ አይደለም ነው እናት ፒክሚ። ግን አሁን አንቺ የምትያትን አይነት ሴት ነሽ ብለሽ ታስባለሽ ነው ወይስ ወደዛ ነው መሄድ የምትፈልጊው? ሁሉንም ማለት ይከብደኛል እንዳልኩ ካጠፋው ጥፋትም አንፃር ምናምን ስለሆነ የምነግራቸው እናት ፐርፌክት እና እኔም ራሴ ማድረግ የምፈልገውን ነገር ነው አንዳንዴ የምነግራቸው መሆን አለብኝ ብዬ ማስበው ማለት ነው። እሺ ሌላ አንድ ጥያቄ ይኖረኛል በዚሁ ይቀጥላል። እሺ ይሄ በቃ ነገርኛ ጥያቄ ነው። ሁለቱም ይለይብኛል ብለሻል። የትኛው ይበልጥ ይለይብሻል? ከምንና ከምን? አይ ቲንክ ከዚህ በፊት የነበረው ሪሌሽንሺፕ እና ይሄኛው ይለይብኛል ብዬ አላውቅም። ይለይብኛል ይሄኛው ላይ አውቃለሁ። ይሄኛው ላይ ኢንተርቪው ላይ ያው አብራችሁ ይቀርባችሁ። እኔ ስለ መልካምነታቸው እኮ አለታጥኩ ማለት በቃ አብሬው መሆኑ ሰው ሲጀምር ጥሩ ሰው ነው ብለህ ነው አብረን ነው ሰው። ስለዚህ ሁለቱም ይለያሉ ግን አብረን አይደለም ነው። ወይዘሪት ኤላና ጸጉርሽ እራስሽ የግሌ ነው ገዝቶ ደረሰኝ አለኝ ከላንቺ ሂማን ሄር ነው ባይታው ግዙ። እሺ ወይዘሪት ኤላና የህይወት መርህሽ ምንድን ነው? ብዙ ነው። ዋነኛው በአንተ ላይ እንዲደረግብህ የማትፈልገውን በሌሎች አታድርግ እና ደግሞ ሁልጊዜ ቢ ታንክፉል ለሁሉም ነገር አመስጋኝ። በአንተ እንዲደረግብህ የማትፈልገውን በሌላ አታድርግና አመስጋኝ። በምንም ያበደ መርህ